ምን ማለት ነው የአማራ ልዩ ኃይል ማለት? ነገ ጠዋት ከፈለገ እኮ የፌዴራል መንግስት መላው የአማራ ልዩ ኃይል የመከላከያ ኃይል ነው ሊል ይችላል እኮ። ይሄ ልክ ከሌላ ሀገር እንደመጣ አስመስሎ የሚቀርበው ስዕል ጥንቃቄ ያስፈልገዋል። ነገር ግን የአማራ ልዩ ኃይል ሚሽን ተሰጥቶት በስቴት ኦፍ ኢመርጀንሲ ገብቶ የበደለው በደል ካለ ለኢትዮጵያ ወታደር ለኤርትራ ጦር እንዳነሳውት ይጠየቃል። እሱ ላጠፋው ጥፋት ይጠየቃል። አናቅም የአማራ ልዩ ኃይል ባህር ዳርና ጎንደር ተቀምጦ ውጊያን ተከፈተበት። ባህር ዳርና ጎንደር ላይ ሮኬት የተኮሰው አማራ ልዩ ኃይል ሮኬት ተኩሶ ነው መቀሌ ላይ መልስ የሰጡ ነበር። ይሄ ስህተት ነው። የአማራ ልዩ ኃይል በዚህ ኦፕሬሽን ውስጥ ተጋብዞ የተደረገውን ጥረትም የፌዴራል መንግስት እስከወሰነበት ጊዜ ድረስ አልገባም። እኛን የወሰነው ስልጣን ስላለን በስቴት ኦፍ ኢመርጀንሲ ስልጣን ስላለን የአማራ ልዩ ኃይል እዚህ ጋር ሸፍንልን፣ የአፋር ልዩ ኃይል እዚህ ጋር ሸፍንልን፣ የኦሮሚያ ልዩ ኃይል ደግሞ እያወጣን ስለሆነ ወታደሩን ይሄን ቀጠና ሸፍን ብለናል። ስቴት ኦፍ ኢመርጀንሲው ሁሉም ኃይሎች በአንድ ኮማንድ ስር ስለሚል ማለት ነው። እንችላለን።